ባልሰብክስ ታመማለሁ። እንደዚህ አይነት ስብከት ስሰብክ እንቅልፍ አይዘኝም አሁን በኋላ መከራ ነው ራሱ። ምክንያቱም እነዚህ ሰዎች እዚህ ደርሶኛ ምን ይዘን ነው ምንተኝ? ሰውየው ናቹራሊ ኢሞሽናል ጳውሎስ ትዕግስት የለው ፍለፊት ነው ረግሞ የሚወጣው። ይሄን ደብዳቤ ሲጽፍ ግን እንደዛ አይደለም። ገላትያን ሲጽፍ ትዝ ይላችኋል። he was young በጣም ገና ወጣት ነው 30 ምናምን አመቱ ነው። አይታገስም። ጴጥሮስን የሚያክል ኤጲስቆጶስ ጳጳስ ሞት ይገባዋል ብሎ ይፈርዳል። ማርቆስን አጠገቤ እንዳይመጣ ብሎ ጥሎት ሄደ ይላል። ከበርናባስ ጋር እስኪጣላ ድረስ አልፈልግም ይልም። ይሄን ደብዳቤ ሲጽፍስ ማንም በደረሰበት በዚያ ይመላለስ። ማቹር አርጉ። እንደ ማርቆስ በወንጌል አገልግሎት መካከል እናት የናፈቀችኝ ያለ የሚሄድ ካለ ታገሱት ይበስላል። የጴጥሮስ አይነት ሁለት ቦታ ረግጦ በግብዝነት የሚበላ አንድ አሕዛብ አንድ አይሁድ እያለ የሚጫወት ካለ ቶ ይለይለታል። ማንም በደረሰበት በዚያ he was matured። ይሄን ደብዳቤ ሲጽፍ ከመብሰል አልፎ ሙክክ ብሏል። መፈራረስ ነው የቀረው በጣም። እና የሰውዬ ያነበብኳትን ነገር ትንሽ ልንገራችሁና እና የሰውዬ የተገለጠልኝን ኢየሱስን በሶስት መንገድ ገልጬዋለሁ ይላል። ተገልጦልኛል? አዎ ገልጬዋለሁ። በምን ገለጥከው ስትሉት የመጀመሪያ ጳውሎስ ኢየሱስን ገልጬዋለሁ የሚለው ወይንም ሰብኬዋለሁ የሚለው በሰንሰለቴ ሰብኬዋለሁ ይላል። እስራቴ ወይንም ሰንሰለቴ ስለ ክርስቶስ እንደሆነ በቤተ መንግስት ዘበኞች ዘንድ የታወቀ ሆነ ይላል። እና እኔ ወጥቼ መስበክ አልቻልኩም፣ እስር ቤት ነው ያለሁት። ሰንሰለቴን ወንጌል ስርጭት ልኬዋለሁ አለ። ማይቲ ነው ሰውየው። ሰንሰለት አውትሪች ይልካል። እኔ እስር ቤት ነኝ እና ሰንሰለቴን ላኩት አለ። ከሽከሽ እያለች ትሄዳለች አለ። እስራቴ ስለ ክርስቶስ እንደሆነ እኔና ቄሳር አልተገናኘንም። ሰንሰለቴ ግን ቀድሞ እየሰበከው ነው። የቤተ መንግስት ዘበኞች የሚለው ሁለት ነገር ነው። ፕራይቶሪየም የሚለው ቃል ሁለት ነገር ነው የሚያመለክተው። አንደኛ የንጉሰ ነገስቱ የቅርብ ጠባቂ፣ የቄሳሩ የቅርብ ጠባቂ አጠገቡ የሚቆመው ስፔሻል ጋርዱ ማለት ነው። ቄሳሩ ቶሎ የሚያዋራው ጠባቂው ሰንሰለቴ ስለ ኢየሱስ እንደሆነ ሰምቶ ለቄሳር ነግሮታል። አንድ ጳውሎስ የሚባል እስረኛ እዚህ ቤት መጥቷል አለው። ምን አድርጎ? ምክንያቱም ቤተ መንግስቱ ስር ነው የታሰረው። ምን አድርጎ ሲለው ኢየሱስ ክርስቶስ ነው ጌታ ብሎ። ቄሳር እኔ ነኝ ጌታ ሲል አይደለም ኢየሱስ ነው ጌታ እያለ ነው ብሎ እኔና ቄሳር አልተገናኘንም፣ ሰንሰለቴ በጠባቂው በኩል አድርጋ ገብታለች አለ። ቄሳር እኔን ሳያይ ወንጌል ደርሶታል አለ። ቀጥሎ ሁለተኛው ደግሞ ንጉሰ ነገስቱ የሚቀመጥበት ጠቅላይ ፍርድ ቤት የመጨረሻው ሱፕሪም ኮርት አለ። እሱ ሮም ነው ያለው፣ ቄሳር ነው የሚፈርደው። ስለዚህ ከቂሳሪያ ፍርድ ቤት አግሪጳ የጳውሎስን ኬዝ ላከ እና ለቄሳር ከቂሳሪያ ፍርድ ቤት መጥቶልሃል ፋይል ምን የሚል የምትፈርድበት ጉዳይ ነው። ማን ነው? ጳውሎስ ይባላል። ምን አለ? ኢየሱስ ክርስቶስ ጌታ ነው። በዚህ በኩል በጠባቂው በዚህ በኩል በፍርድ ቤት ወጥሬ ይዤዋለሁ ሰውየውን። እኔና ሰውየው አልተገናኘንም። ወንጌል ሰንሰለቴ እየሰበከ ነው። ጳውሎስ በጣም የታወቀ የፍርድ ቤትና የእስር ቤት ሰባኪ ነው እንደምታውቁት። ያኔ እንደዚህ አይነት ቸርቾች ስለሌሉ ተከታታይ ትምህርት ከሆነ እስር ቤት፣ ሲንግል ስብከት ከሆነ ፍርድ ቤት ነው የሚጋበዙት። ደህንነት ምናምን የሚያስተምረው እስር ቤት ነው። ነጠላ ስብከት ከሆነ እንደዚህ ደግሞ ቆንጆ ስብከት ደግሞ የሚሰብከው ፍርድ ቤት ላይ ነው። እና ታውቃላችሁ አይደል ከአምስት ነገስታቶች በጣም በሰንሰለት ነው ባይዘው የሚሰብክ። 5 ነገስታት ፊት ቆሟል። ከ5ቱ ነገስታቶች 4ቱን የሰበካቸው በሰንሰለት፣ አንዱን ብቻ ነው እንደዚሁ ያገኘው። የሐዋርያት ሥራ ምዕራፍ 13 ትዝ ይላችኋል። ሰርጊዩስ ጳውሎስ የተባለው አገረ ገዢ ትዝ ይላችኋል። ጳፋ የምትባል ደሴት ላይ ተገናኙ እና ጳውሎስ ሲሰብክ ሰማና ይላል አስጠራው። ና አቤት ሲለው አገረ ገዢው አስተዋይ ነበር ይላል። ና እስቲ ያለው አቤት ሲለው እስቲ የምትናገር እስቲ ንገረኝ። ደስ ብሎት እኮ ነው አገረ ገዢው አስተዋይ ስለሆነ ምንድነው እስቲ ልስማ ግን ለማንኛውም ሲለው ጳውሎስ ሲሰብከው ለአገረ ገዢው፣ አገረ ገዢው አጠገብ የቆመ ጠንቋይ ነበር። 2 ስም ያለው ኤልማስና በሪያሱስ የሚል 2 ስም አለው። ኤልማስ ማለት መተተኛ ማለት ነው። በሪያሱስ ማለት የኢየሱስ ልጅ ማለት። ሰውየው ማሊያ እየለወጠ ነው የሚጫወተው። አይሁድ መሃል ሲመጣ የኢየሱስ ልጅ ነኝ ይላል። ሮማውያን ጋር ሲሄድ የቬነስ ቤተ ጣዖት ጠንቋይ ነው። የአገረ ገዢው ልብ ያጣምም ነበር ይላል። በዚህ ጊዜ ጳውሎስ እናቴ እየሰበከ ያለ ሲያየው እያጣመመው ነው። አንተ አለው አቤት የዲያብሎስ ልጅ አለ። የኢየሱስ ልጅ ነኝ እኮ ነው የሚለው። ወንጌል እኮ ወደ ብርሃን ነው የሚያወጣ። እስቲ አሜን በሏ። የዲያብሎስ ልጅ አለውና የጌታን ቀና መንገድ ከማጣመም ወንጌልን አይደለም ያለው አይደል? ወንጌልን ምን ብሎ ጠራው ጳውሎስ? የጌታ ቀና መንገድ አለ። የጌታ መንገድ ብቻ ሳይሆን ቀና መንገድ። የጌታን ቀና መንገድ ከማጣመም አታውም። እንግዲያው ከዛሬ ጀምሮ እውር ትሆናለህ። እውር ትሆናለህ ሲለው ታወራይል መጽሐፍ ጭጋግና ጨለማ ወረደበት ነው የሚለው። እድሜው ነው አይደል የተያዘ። ከዛ በኋላ የሚመራው ፈልጎ ሲል አገረ ገዡ በተአምሩ ተገርሞ አይደለም የሚለው በትምህርቱ ተገርሞ አመነ ይላል። ምን አይነት ትምህርት ነው አለ። ሲፈልግ ይዘጋል፣ ሲፈልግ ይከፍታል አለ። ከጳውሎስ ጋር አላገናኘውም ከወንጌል ጋር። እስቲ አሜን በሉ። አገረ ገዡ አመነ ይላል።
ከዚህ ውጪ ያሉትን አራቱን ነገስታቶች ሶስቱን ቂሳሪያ ፍርድ ቤት አንዱን ደግሞ ሮም ፍርድ ቤት ላይ አራቱን በሰንሰለት ያገኛቸው። መጀመሪያ ያገኘው ፊሊክስ ነው አይደል? ፊሊክስ አገረ ገዢ ሆኖ ጳውሎስ ታስሯል። ወይ ጉድ! ሰውየው እኮ ይገርማል። ታስሯል። ከዛ ጳውሎስ ፍርድ ቤት ፈለጋለ ሊፈረድብህ ነው ሲባል ፍርድ ቤት አገልግሎት ስለሆነ ልብሱን አጥቦ ሰንሰለቱን ወልውሎ ቃል አጥንቶ ነው የሚመጣው። ሊሰብከን ነው የሚመጣው። ገብቶ ከሽከሽከሽ ያረገ ገብቶ ቆመ። ጠበቃ አይቀጥርም። ጉዳይን ራሴ ይዤ ነው መከራከረው ይላል። ሊሰብክ ነው፣ ግጥም አድርጎ ሊሰብክ ነው። ጠበቃውን ስለ ጳውሎስ ስትጠየቅ ኢየሱስ ጌታ ነው በል ቢለው እሺ አይለውም፣ ሙያው አይፈቅድለትም። ስለዚህ ጉዳይን ራሴ ይዤ እከራከራለሁ ብሎ ገባ። ትላንት እንደነገርኳችሁ ነው። አይኑን ያሟዋል፣ በጣም አጭር ነው፣ ድቅቅ ያለ ነው፣ በድንጋይ እየተወገረ 39 ጊዜ 5 የተገረፈ እንዴ ሳሉት ሰውዩ ምን እንደሚመስል ባይዘው ፊዚካሊ ብታዩ በጣም ከባድ ነው። ጳውሎስ ለማየት ሁሉ የሚዘገንን አፉን ከከፈተ እናቴ የትንሣኤ ይላል ደማስቆ ካለ መመለሻ የለውም። በትንትን ነው የሚያወጣ። ለመሰብሰብ ራሱ አትመችም። ውልቅልቅን አውጥቶ የጌታ ብቻ ነው የሚያደርግ። ለማንም አተርፍ። ለቤተሰብ ራሱ አቀረብ። ኢየሱስ ጌታ ነው። እና መጣና ቆመ። ሲቆም ከሳሾቹ ግጥም ብለው ገብተዋል። ጳውሎስ ብቻውን ነው። አብሮት የሚቆም ሰው የለም። ሁሉ ተውኝ የሚል ቃል አንብባችሁ ወደ ጢሞቴዎስ ምዕራፍ 4 ላይ ሁሉ ተውኝ የፍርድ ቤት ቋንቋ ነው ባይዘ ሁሉ ተውኝ ይላል። ጌታ ግን ባጠገቤ ቆሞ ዞር ብዬ ከሌን ስፈልግ ጌታን አገኘሁት አለ። አንተ ካለ ይበቃኛል። ፍርድ ቤት ራሱ ዞር ሲል አብሮት ያለው ጌታ ነው። ወንበሩ በሙሉ ባዶ ነው። ኢየሱስ ነው የሚቀመጥበት። እና ገብቶ ቆመ። ክስ አቀረቡበት። ፊሊክስ እንዲህ አለው፣ ጳውሎስ አለው፣ አቤት። መከላከያ ነጥብን አቅርባለሁ። ወፍራም ነው ዘንዘለቱና በድግ አድርጎ ነው የሚሰብከው። ፊሊክስ ሆይ አለው፣ አቤት። ደማስቆ መንገድ ላይ ሲሄድ ኢየሱስ ተገለጠልኝ፣ እምቢ ልለው አልችልም። ፊሊክስ እንዲህ አለው፣ ክስህና መከላከያ ነጥብህ አይገናኝም፣ ጨርሻለሁ። ወንጌል ይሰብክ ነው የመጣው። ስለ ራሱ ሊያወራ አይደለም። ውሸታቸው ነው ሊል አይደለም። በቃ ወንጌል ሰበከ፣ ግጥም አድርጎ ሰበከ። ከዛስ መለሱት። ሲመልሱት ፊሊክስ ከወረደ በኋላ ፊስጦስ የተባለው አገረ ገዢ ነገሰ። ፊስጦስ ደግሞ አቴና አብረው ተምረዋል። እዛ ፕላቴኒያን እንትን አብረው ነው የተማሩት፣ ያውቀዋል በአካል። እና ፊስጦስ ነገሰና ፊስጦስ መጣ፣ ጳውሎስን አስጠራው። እነዛው ከሳሾች መጡ። ጠበቃ ቀጥረው ብላስጦስና የሚባል ጠበቃ ቀጥረው ተሟገቱት። ጳውሎስ የምትናገረው ነገር ካለ ሲባል የትላንትናው አንደገባት። ደማስቆ መንገድ ላይ ሲሄድ 1000 ጊዜ በጠራው ያችን ነው የሚያወራው። ፈርስት ተች አይረሳም። መነካት የተነካ ሰው ኢነርጂው ያ ነው። በአገልግሎት መሃል የሚፈጠር ተአምር አይደለም ጉልበት የመነካት። የጳውሎስ ሪፈረንስ እንትን ከተማ ስጋባ ይገርማል፣ ያውሉ አጋንንት ሲንጫጫ እንትን ከተማ ስጋባ የሞት አሳስነሳ በስህተት አይልህም። ደማስቆ ካለህ መመለሻ የለህም። በእውነት ይለወጣል። ሰውየው ራሱ ይቀየራል፣ ሳይዙ ይጨምራል። ቤቱን ነው የሚሞላው ጳውሎስ። ያ ምንም ትንፋሽ የለውም እንዴት ብሎ ያወራል የምትለው ሰውዬ መቋቋም ነው የሚያቀተ። በደማስቆ መንገድ ላይ ሲሄድ ያን ቀን አረሰው። ኢየሱስን አየሁት። እንኳን ሊለውጠው እንኳን ሌላ ነገር ሊያወራ አንተን ራሱ ወደ ጌታ ለማምጣት ነው የሚታገለ። እንኳን ስለ ቄሳር ሊያወራ ቄሳርን በጌታ ለማድረግ ነው የሚፈልገው። ገጠም አድርጎ ሲሰብክ ፊስጦስም ወደ ማረፊያ ቤት መልሱት አለ። ኖርማሊ ንፍታ ቢሉትም አይፈታም ሰውየው። ደህንነት ጀምሮ ያልተጠመቁ ቅዱሳን አሉ እስር ቤት። እነሱን ሳያስጠምቅ አይወጣም። የቀራቸው ትምህርት አለ ብሎ ያወጣል። ዝም ብሎ እኮ ነው ቤት የሚከራየው። የሚኖረው እኮ እስር ቤት ነው አይደል? በ30 ዓመቱ ጌታን አገኘ። በ65 ዓመቱ ነው ወደ ጌታ ሄደው 35 ዓመት ነው በጌታ ቤት የቆየው። 20 ዓመት ታስሮ በወንጌል ምክንያት እስር ቤት ነው። 15 ዓመት ነው እንደዚህ እየዞረ የሰበከው። ባይዘው 20 እኮ ጠጠት ያረጋት እኮ እስር ቤት ነው። ስለዚህ ዝም ብሎ ነው የሚከራ። ለዛ ነው በተከራየው ቤት የሚለው። አይገዛም፣ አይቆይማ፣ ይታሰራል፣ ከዛ ሌላ ከተማ ይሄዳል። ኢየሱስ ጌታ ነው። መጽሐፍ እንዲህ ይላል፣ ስሙኝ። ፊስጦስ ጳውሎስን ወደ እስር ቤት ከመለሰው በኋላ አግሪጳ የተባለው ንጉስ በርኒቄ ከተባለች ሚስቱ ጋር በላይኛው ሀገር ሲያልፍ ፊስጦስን ሰላም ሊለው ወረደ። ሰላም ሊለው ሲወርድ ፊስጦስ በወሬ መሃል ሁለት አጋንንት የሆኑ የሮም ነገስታቶች ማለት ነው ቁጭ ብለው እየወሩ አንድ ባከ ጳውሎስ የሚሉት እስረኛ እዚህ ያለ አለው። አግሪጳ ማለት ከቄሳር ቀጥሎ በሮም መንግስት ሁለተኛ ንጉስ ነው። ትልቅ ስልጣን ያለው ሰው ነው። ጳውሎስ እዚህ ያለ ሲለው አግሪጳ እንዲህ አለው፣ ጳውሎስ አንተ ጋር አለ አለው። ይሄ ከተማ ለከተማ እየዞረ የሚበጠብጠው ጳውሎስ ነው አንተ ጋር ያለው አለው። ዝናውን ሰምቻለሁ አለው እና በአይን አይቼው አላውቅም። አንተ ጋር ካለማ ጥራውና ሲያወራ ለስማው አለው። ስሙ ጳውሎስ የሆነ ከተማ ሲገባ እንደ ገበያተኛ በእግር ይገባል፣ ሲወጣ በዘንቢል ነው የሚወጣው። በጥብጦት አገሩን ወንድሞች ሌሊት በዘንቢል አወጡት ይላል። ግልብጥብጡን ነው የሚወጣው አገሩን። ሰውየው እናቴ ሳይዙና እንትኑ አይገናኝም። ሳይዙ አነስ ያለ ነው። ኢየሱስ ጌታ ነው። አትገመቱ።
ሰው ሲያያችሁ ይመስላል አይበላችሁ። ሲምፕሉን አንተ የሚሰራብህ ክብር ከፍ ይበል። እስቲ አሜን በሏ። አይገምተዋት ይመስላል አይበል። ምኑ ነው ይሄ ምንድን ነው ይዞ ይበል። ከዛ ያነቃንቀው እናቴ የቆመበትን መሬት ሲያፈርሰው ያኔ ይቀበል። ከእግዚአብሔር ጋር አብሮ የሚሰራ ትውልድ ነው የሚያስፈልገው። አሜን ነው። የእግዚአብሔር ፕሮግራም አሳይመንቱ የሆነ ሰው አሳይመንት አለብኝ እያለ የሚኖር ሰው ሲነጋ ስራ ስላለው የሚኖር ስላልሞተ መኖር የማይቀጥል ማለት ነው። አልሞትኩም ብሎ የማይኖር አልሞትኩም በቃ እንሂዳ እማይል ስራ አለብኝ የሚል ሞት ቢመጣ ራሱ አልጨረስኩም ሂድ የሚል ኢየሱስ ጌታ ነው። ከዛ አግሪጳ አስጠራው። ሲያስጠራው ፍርድ ቤቱ ጠቅ ብሏል። እንደዚህ ልክ እንደዚህ ሞልቷል። እንደውም ኦቨርፍሎ ሁሉ አለው። ንጉስ ከሮም መተዋል ይፈርዳሉ ዛሬ ጠቅ ብሏል። ጳውሎስ መጣ። እንዳልኳችሁ ነው ደቀቅ ያለ ሰው ይመጣ። ንጉስ ከሮም መተዋል ዛሬ ዝም ብለህ እንትን እንዳትላሉት እንደ ድሮ ዝም ብለህ የመጣልን እንዳታወራ ይፈርዳሉ አሉት። ገባ እናቴ ሞያ በልበ ነው እሱ ምንም አይልም። አፉን እናቴ መድረኳን እስኪ ይዛን ነው እጁ ጋር ትግባ ብቻ ነገሯ ወለቅልቀ ነው ይመጣ። አውቶ አፕሮች እሳት ነው። ፊሎሶፊ ሲማር ሳይኮሎጂ ኮመን ኮርስ ወስዷል። ገብቶ ቆመ። አግሪጳ አይቶ ታያቅ። አግሪጳ መሀል ቁጭ ብሏል። ልብሰ መንግስቱን ለብሶ ፊስጦስ በዚህ ጋር አለ፣ በርኒቄ በዚህ ጋር አለች። ከሳሾቹ ግጠም ብለዋል። ቆመ። ባይዘው ጳውሎስ ፊት ለፊት ቆሞ ካላወቀው የታለ ልትል ትችላለህ። ዝናውና ሰውየው አይገናኝ እና አግሪጳ ይሄውና ጳውሎስ አሉት። ይሄ ነው አለ። ጳውሎስ አለው። አቤት አለው። ተፈቅዶልሃል አውራ። ስማ እቺን ከምታክል ሰውዬ ምን ይወጣል ብሎ ነው አልገባውም። አብሮት ያለውን እንደሱ አግሪጳ እናቴ አጠገቡ ያለው ቄሳር ነው፣ እሱ አጠገቡ ጌታ ነው ያለው። ምን ይወጣታል እስቲ አውራ ሲለው እሳት ነው። ይሄ ዝም ብሎ ሞኝ ምናምን እንዳይመስል ኖርማል ሰባኪ አይደለም። በጣም አደገኛ ነው። ቅምም ያለ ሰባኪ ነው። ሃው ቱ አፕሮች እሳት ማንን እንዴት አፕሮች እንደሚያደርግ ክቡር አግሪጳ ሆይ አለው። ማንንም ክቡር ብሎ ያውቅ። ሊቀ ካህኑን ትዝ ይላል። በኖሬ የተለሰንክ መቃብር ነህ አለው። ትዝ ይላቻ በኖሬ የተለሰንክ መቃብር ሲለው የሊቀ ካህኑ ሎሌ በጥፊ ሲያጮለው ለምንድን ይመታኛል? አሁን ኢየሱስ ዝም አለ ነው የሚለው። ጳውሎስ ዝም አይልም። ሲመታው ለምንድን ይመታኝ ሲለው አንተ ለሊቀ ካህን እንዴት ትመልሳለህ እንዴ ሲለው ሊቀ ካህን እንደሆነ አላወቅኩም አለው። አቅም እንዴ ደብዳቤ የተቀበለ ቸርች የሚያዘጋው እኮ ከነሱ እጅ ነው። ዓለምን ኃጢአትን ክጃለሁ ሲል አብሮ ክዷቸው ካልሆነ ሰው ዲፍረንት ነው። ባይዘ ሰውን በክርስቶስ ነው ማውቀው ይላል። በጌታን ይላል አይደለም ከልከው አላቀም ይላል። ተቶሎ ነው የሚሄደው። የታን ያላቀው ምን ሰው ያለ ሊቀ ካህን ነው እንዲያላቀ ማንንም ክቡር አይልም። አግሪጳን ክቡር ያለው ወደ ቄሳር ድልድዩ ነው። አግሪጳ ጋር ካበላሸ ቄሳር ነው ያገኘው። እሳት ነው ሰውየው ፕሮፐርሊ አፕሮች ያደረገው ሊፈነጠርበት ነው። እንደ ስፕሪንግ ቦርድ ነው ሰውየውን የሚጠቀመው። ክቡር አግሪጳ ያለውና ስሙ ዛሬ እኮ ነው ያየው። አንተ ማለት አለው ስለኛ ስለ ደቀ መዛሙርት ስለ ክርስቲያኖች ከማንም የተሻለ ታውቃለህ። እግዚአብሔር ያሳይ እንግዲህ ዛሬ ነው ያየው። ታውቃለህ አለ። ቀጥሎስ በነቢያት እንደምታመን አውቃለሁ አለው። በነቢያት ታምናለህ ማለት ትንቢት ትቀበላለህ ማለት አይደለም። የነቢያት መጽሐፍትን ትቀበላለህ፣ ታነባለህ። አግሪጳ ደስ አለ። ይሄ ጳውሎስ የሚሉት እየዞረ ስለኔ ነው የሚያጠናው ብሎ ደስ አለውና እኔ ይበቃኛል ስለ ራስ አወራ አለ። ሚስጥር ሊያወጣ ነው፣ በጌታ ሊያደርገው ነው። ስለ ራስ አወራ ሲለው ብራዘር ይወለ መግቢያ ላይ ጎበዝ ኮን ቀጥሎ ማንም አይዝም። ኢንትሮ ላይ ብቻ አደገኘው። አገባባውን ካወቃችሁ ሰው እኮ መጀመሪያ ካሞገስከው ቀጥሎ ብትገርፈውም እኮ እምቢል። የአንደኛ ቆሮንቶስ ደብዳቤ መግቢያ አይነት የትም ደብዳቤ መግቢያ የለም። በእናንተ የተጀመረው እስከ ክርስቶስ ቀን ድረስ አይቋረጥም ጸጋ ይጎልባችሁም ሲል እናት ቆሮንቶሶች መቆንታተስ ማለት ራሱ ምግባረ ብልሹ መሆን ማለት ነው። የከተማው ስም ራሱ አዩ በቃ ድብልቅልቁን አወጡት። በቃ የስማን ኦፍ ጋድ ጎዲፕ እያሉ ቀጥል እግዚአብሔር ሰው ሲሉ ምዕራፍ 1 እና ምዕራፍ 2 እንደዚህ ሰቀላቸው። ልክ ነህ ቀጥል እግዚአብሔር ሰው እያሉ ምዕራፍ 3 ላይ ህፃናት እንደሆናቸው አውቅ ያለው ሲል 2 ምዕራፍ አሜን ብላ እምቢ ትላለህ። የእግዚአብሔር ሰው እናድጋለን። ቀጥል ኢንትሮ ላይ እሳቱ ነው። አገባብ ጎበዝ ኮን ቀጥሎ ምንም ብታረግ ማንም አይከለክልም። ኢየሱስ ጌታ። ብዙ ጊዜ የምንበላውኛ መግቢያ ላይ ወንጌል ስንሰብክ ራሱ ጎበዝ አይደለም ታውቃላችሁ አይደል? እውነት ይዘን እኮ እኛ አንችልም። ሲኦል ትገባለህ ብለህ ትጀምራለህ። ልግባ ይልሃል ሰው ልግባ አንተ ነው የምታስገባኝ ምን አለ የምስራች ብለህ ብትጀምር ምን አለ የምስራች ብትል ተናደን እኮ ነው ምን ጀምሮኛ ሲኦል ይከታ እሳት ለቴንታ የኛ ስብከት እንኳን ለቤንታ አትሆኑ። ኤኒዌይስ ከጳውሎስ የስብከት ኮንቴንት ብቻ ሳይሆን ሃው ቱ ፕሪች ሄርሜኔቲክስ ብቻ ሳይሆን ሆሚሌቲክስም ሐሳባበክም ከጳውሎስ መማር ጥሩ ነው። እሳት ነው እናቴ። በቃ ሰውየውን ትርክክ አድርገው ከፈተው። አንተ ማለት እያለ ሲከፍተው ሰውየው በቃ ስለራስ አውራ ሲለው አስተካክሎታል፣ በደንብ አስተካክሎታል። ዳይቭ ነው የገባው። በቃ
በደማስቆ ብሎ ጀመረ። የማይቀይራት ርዕሱ በደማስቆ ብሎ ለአግሪጳማ ምዕራፍ 26ን አንብቡት። 40 ደቂቃ ይሆናል የሰበከው። ከጣም ይኸው ፍርድ ቤቱ በሙሉ ጠቅጠቅ ብሏል። ድምጹን እየጮኸ ወንጌል ደግሞ ኢነርጂ ነው ባይዘው። በቃ ነቅነቅ አርጎ ከሰበከ በኋላ ረጅም ስብከት ነው። የሐዋርያት ሥራ ምዕራፍ 7 የእስጢፋኖስና ምዕራፍ 26 የጳውሎስ የሚያክለው የለም ስብከት። በቃ እንደዚህ ያደረገው አግሪጳ ሰማውና መጨረሻ ላይ ጳውሎስ አለው አቤት ሲለው መከላከያ አቅርብ ስልህ ጥቂት ክርስቲያን ልታረገኝ ነው እንዴ አለው። ገብቶታል እየሰበከው እንደሆነ። ክርስቲያን ልታረገኝ ነው እንዴ ሲለው ምንድነው ያለው? ምን አንተ ብቻ አለው። ከዚህ በላይ እብድ አለ እንዴ? እብድ እኮ ነው አንተ። አውሬ ለሆነ ሰው ሲገል ምንም ለማይመስለው ንጉስ ምን አንተ ብቻ የምትሰሙኝ ሁሉ አለ እንደ እኔ ተሆኑ ዘንድ እንደ ሌባና እንደ ወንበዴ ታሰራለሁ። እኔ የምታሰረው እናንተ እንድትድኑ እንጂ እኔ ሌባ አይደለሁም። አንዱ ሰርቆ ሲገባ እኔ ሰብኬ ነው መገባው እንደኔ እንድትሆኑ አለና ቀጥሎ እንዲያለው ከሰንሰለቴ በቀር ከመከራዬ እንደኔ መከራ አትቀበሉ፣ ግን እንደኔ ግን ሆኑ ከመከራዬ በቀር። ምን ማለት እንደሆነ ታውቃለህ? ከፍተኛ ፍርድ ቤት ወንጌል ሰብከ ጌታን የምትቀበሉ እጅ አውጡ እንደማለት ነው። እንደኔ ሆኖ አለ። በጌታ ማን ነው የሚሆነው አለ። የፍርድ ቤቱን እንትን አወርዶ መስቀል ተክሎ ቸርች አርጎት ሊሄድ እኮ ነው። የቄሳር ምስል አለ ፍርድ ቤቱ ላይ አወርዶት ክሮስ አርጎበት ሊወጣ እኮ ነው። እንደኔ ሆኑ ሲል ፊስጦስ እንደዚህ ያለው ይህ ሰው አለ ሲለው በህዝባችን መካከል በሽታ ሆኖ ይኖራል አለው። እስማ ይሄ እኮ ስድብም አይደለም፣ በቁም እኮ ነው የሚገለህ። በሽታ ነህ አለው። ሰውና እኮ አይደለም ያለው፣ በሽታ ነህ። ሰው የቄሳርን አምልኮ እንዳያመልክ የሚከለክል ነው አለ። ከዛ ጳውሎስ እንዲህ አለው ፊስጦስ አቤት ሲለው እንደ ባላምሮ ለወራ እንደምችል ታቀኛለህ አለው። አብሮ ነው የተማሩት። ታቀኛለህ ይሄ ወንጌል ነው አለው። ተጠንቀቃል። ኢየሱስ ጌታ ነው። ፍርድ ቤቱን በተና አግሪጳ። ከዛሽ ፊስጦስን ጠራው ና አለው። አቤት ሲል ይሄን ሰውዬ እንኳን የሚያሳስር የሚያስከስስ ነገር አላገኘውበትም አለው። ይኸውላችሁ ኬዙ እኮ አስገዳይ ነው አይደል? ቄሳር ባለበት ሀገር ኢየሱስ ጌታ ነው ብትል ሞት ነው የሚፈረድብህ። ሰውየው ግን ወንጌል ነክቶታል። ስለዚህ እኔ የሚያስከስስ አለ እና እንፍታው ወደ ቤቱ ይሄድ ሲለው ፊስጦስ እርሶ ከፈቀዱማ ብሎ ጠሩት። ጳውሎስ በቃ ልንፈታ ነው፣ ሰንሰለትን አምጣ አስቀምጥና ሂድ ሲሉት እንዳትነካ አሉ። ሰንሰለቴን እንዳትነካ። ሰይጣን እንደዛ ቀን መሮት አያውቅም። ሰይጣን ጨጓራ ካለው ይቃጠላል። ያው መንፈስ ነው ብዬ ነው ሳይቸግረኝ እጁ ላይ አስገብቼ አለ። ሲያስረው ሰንሰለቱን ነገስታትን መስበክ ያርጎ ቀየረው። ነገስታትን በቀላሉ አታገኛቸውም። ጳውሎስ በሰንሰለቱ ሄደ። ንጉሱን አይ ፍርድ ቤት ታገኘዋለህ። ስለዚህ ቤተ መንግስት መግቢያ ያረጋው ታውቃል። አማኞቹት ላይ ዳይቨርተር ብቻ አይደለም ኮንቨርተርም አለ። የመጣብን መከራ በሙሉ ወደ ጠላት ሂድ፣ ወደ ጠላት አይሆንም፣ ቀይረ ተጠቀመው። እስር ቤት መግባት አለበት ጳውሎስ። ልውጣ ቢል ብሎ ቢጸልም አይወጣም። ካልወጣ ማለት ለምን አልጽፍም? ኤፌሶን፣ ቆላሲያስ፣ ፊልጵስዩስ ምናምን ጻፈበት። የዲቮሽን ቦታው አረገው። ሰንሰለት እጄ ላይ መግባቱ ካልቀረ ቤተ መንግስት መስበክ ያረገው፣ ኮንቨርት አረገው፣ ቀይሮ ተጠቀመበት። ኢየሱስ ጌታ ነው። ቁልቁለት ሲያረጉበት ደረጃ ያወጣል። እሱ ሰይጣንን ባዶ እጁን የሸኙት በዚህ ነው። ለምን ሲሉት እንፍታ አልፈልግም። ለምን? ጉዳዬ በንጉሠ ነገሥቱ ይታይልኝ፣ ወደ ሮም ይግባኝ ብያለዋል። ክፋቱ መማር ክፋቱ ይሄ ነው። ኖርማል ባይማር ኖሮ ያራ በቃ መሮኛል ይላል፣ ሄጄ ልረፍ ይላል። ይሄስ እሳት ነው። የፍርድ ቤት አካሄድ ያውቃል። ይግባኝ ወደ ሮም ብያለዋል እና ጉዳይ ነሳቸው ይሉኛል። ጉዳይ የለውም ባይዘው ሊሰብክ ነው። ምን ጉዳይ የለውም ያልቃል። እዚህ እኮ አለቀ ጉዳዩ። አልፈልግም አለ። ከዛ እንዲህ አሉ፣ ወደ ሮም ይግባኝ ባይል ኖሮ ልንፈታ ወደን ነበር አሉ። አልፈታም ብሎ እኮ ነው። አንተ ተፈታ ስትባል እምቢ ትላለህ እንዴ? ሰው ለመታሰር ይጸልያል፣ እሱ ሰንሰለት ለማቆየት ነው የሚጸልየው። እንዳነካ ስለማያመው መሰለ እንዴ? በሰንሰለቱ ለወንጌል አድቫንቴጅ ሊይዝ ነው እንጂ እጁ እኮ ይላጣል። እስር ቤት ማደር ደስ ይላል እንዴ? አይል፣ በምንም ተአምር አይልም። እስር ቤት የሚያድረው ለወንጌል አድቫንስድ ነው። አድቫንስድ ነው ለወንጌል። ወንጌል ፕሮግራም አድርጎ ነው እየተጎዳ ያለው። ሰውነቱ ከትላንትና ይልቅ እየተጎዳ ነው። ረሃብ ከትላንት ይልቅ እያሰቃየ ነው። በየእስር ቤቱ መገረፍ ከትላንት ይልቅ ወደ ሞቱ እየወሰደው ነው። ወንጌል መስበኪያ ከሆነ ግን መከራዬን እታገሰዋለሁ። እግዚአብሔር እያተረፈ ነው ብሎ ነው እሱ እየከሰረ ያለው። እሱ ሉዝ ያረጋል፣ እግዚአብሔር ጌን ያረጋል። አየ እግዚአብሔር ጳውሎስ እድሜ ሉዝ ያረጋል፣ እግዚአብሔር ሰዎች ጌን ያረጋል። ጳውሎስ ክብሩን ሉዝ ያረጋል፣ እግዚአብሔር ነፍሳት ጌን ያረጋል። በሱ ሉዝ ማድረግ እግዚአብሔር ጌን ያረጋል። በኔ መክሰር ካተረፈ መክሰሬ ይቀጥላል አለ እና ትርፉ ይቀጥልለታል። ለምን?
ሰማይ በዘላለም ነው ማወራረደው ይሳቡዳል። ጻድቅ ፈራጅ ነው ፊቱ ቆማለሁ የክብር አክሊል ነው ቢሰጠኛል። ኖርማል ሰማይ ሄጄ ኖርማል አክሊል ነው ልቀጥሎ የክብር ነው። በሰማይ ፕሮግራም ነው የሚያሰለው። መከራ መጣብህ ስትለው ሊገለጥ ካለው ክብር ጋር ሲነጻጸር ይላል። ሞት መጣብህ ስትለው ወደ ተሻለ ክብር መውጫዬ ነው ይላል። በፍጹም ለሞትና ለመከራ ያላቸው አንደርስታንዲንግ ዓለምን አዋረደው። ታውቃለህ፣ ሰይጣንን አዝረከረኩት አልቻላቸው።